የሚደብር ስሜት እየተሰማኝ ነው ውስጤ ላይ ማለት ይሄ ነው ብዬ እንትን የማለው ነገር ነው። ልሄድ እያሰብኩ ነው ወደ ኢትዮጵያ። ማለት ምንድን ነው ማለት? እየቀለድክ ነው እንዴ? እውነቴን ነው፣ ወደ ኢትዮጵያ ልሄድ ነው። ለምን ስልህ ምን ያስደበርኩ ነገር አለ? ያልተመቸ ነገር አለ? ምን? አይ እንደዛ ሳይሆን በቃ መሄድ አሰብኩኝ። ምን አለ ብዬ እዚህ ቆያለሁ ማለት ልጁም አንቺ ያለሽ በቃ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው። ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ ያው በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ያው ቪዲዮ ምንድነው እንደምትሉት ከሆነ ያው አሁን ያለንበትን ዲናና እኔ ያለንበትን ሁኔታ ታውቃላችሁ። ያው ልጄንም ደስ በሚል ሁኔታ እያገኘሁት ነው ማለት ያው እሷና እኔ በምንም አይነት መንገድ ልንገናኝ ባንችልም ያው የፍቅር የሚባለው ነገር አብረን የመሆን ነገር ብዙም እሷ ላይ ደስተኝነት እያየሁባት አይደለም እና ያው አንዳንዴ ሰው ሀገር ላይ ስትመጡ ምንድነው ትንሽ ወዳቺ ባባለ ብቸኝነት ስሜት ይሰማችኋልና በጣም እንደዚህ አይነት ስሜት ውስጥ ላይ እንትን እያለ እየፈጠረብኝ ነውና ያው ልጅን በማግኘቴ ሙሉ ዓለም የተሞላው ያክል ነው የሚሰማኝ። ደስ ብሎኛል በጣም ግን ምንድነው አንዳንዴ ደግሞ ቆም ብላችሁ ስታስቡት ትንሽ አስቸጋሪ ነገሮች ጭንቅላቴ ላይ ይፈጥርብኛል በተደጋጋሚ። ምንድነው እሱ ያው በቃ ማለት በቃ እኔ ማለት ታውቃላችሁ ዛሬም ነገም ሁሌም እንደማፈቅራት ውስጤ ላይ ምንም የሻከረ ነገር የለም ማለት ከሷ ውጭ ሌላ ሴት አይኔ ላይ አይሞላም ማለት በቃ በጣም ነው ማፈቅራት እና እያየችኝ እንኳን ስሜቴን ያው መረዳት አቅቷታል። እንደማፈቅራት እያወቀች እንኳን ስሜቴን መረዳት አቅቷታል። ምንም ማድረግ አልችልም። እሱ ደግሞ እንግዲህ ያው ፍላጎት ባይኖራት ነው። ፍላጎት ቢኖራት ያው በብዙ አይነት አማራጭ ማነው በብዙ አይነት እንትን እንደምትወደኝ እያሳዩዋት ነው። ግን ምንም ያን ያክል ያው በድሮ ስለማቃትኝ እኔ ዛሬ ላይ ግን እንደዚህ አይነት ነገር የላትም ብዬ ነው የማስበው። በቃ ማለት ፍቅር ምናምን የሚባለው ነገር ይወጣላት ነው ይመስለኝ። እኔ እንጃ ሰውን ሴትን እንደዚህ መገመት ከብዶኛል ማለት ከበደችኝ። እንዴት በምን አይነት መንገድ ላስረዳት? በምን አይነት መንገድ ልንገራት? ያው ታውቃለች እንደምወዳት ታውቃለች። እንግዲህ ግዴታ ጠይቀኝ ግዴታ ለምነኝ ወይ የሆነ ነገር እንትን በላይ ምናምን ነገር ማለት የለባትም። ማለት መናገር ያለባት ነገር ራሷ ናት መናገር ያለባት እና ምንድነው ያው አሁን ዋናው ያን ነገር ሳይሆን አንድ ማለት በቃ ወደ ሀገሬ ማለት ለመመለስ እያሰብኩ ነው። ምንም ማደርገው ነገር የለኝም እዚህ ወደ ሀገሬ ለመመለስ እያሰብኩ ነው። ትንሽ እዚህም ያው አስቸጋሪ ነገር ስለሆነ ወደ ሀገሬ ልመለስ እያሰብኩ ነውና እስኪ በዚህ ጉዳይ እሷ ለኔ ያላት ስሜት ምን ያክል ነው የሚለው በዚህ ጉዳይ እሷ ለኔ ያላት ስሜት ምን ያክል ነው? ትወደኛለች አትወደኝም? ወደ ሀገሬ ልሄድ ነው እላታለሁ። ያው እንደምሄድ እንትን የለውም መሄዴ እንደማይቀርም ያው ራሴ አውቃለሁኝ። ግን ምንድነው እስኪ ልጠይቃት ወደ ሀገሬ ልሄድ ነው እላታለሁ እና ፊቷ ላይ ያለው ሪያክሽን ምንድነው የምታሳየኝ? ማለት ምንድነው አሁን እዚህ ጋር ያለሁት እኔ በቃ ልጅ እግዚአብሔር ጸጋ ነው ተፈጠረ። በጣም ደስ ብሎኛል። ያው እንደምታውቁት ደግሞ እስራኤል ሀገር እንደዚህ በነፃነት የምትኖሩበት ሀገር አይደለም። ያው የምትመጡበት ኬዝ አለ። ያን ኬዝ ከጨረሳችሁ በኋላ ወደ ሀገራችሁ ነው የምትመለሱት። ያው ግን ልጅ ከተፈጠረ እዚህ ቦታ ላይ ደግሞ አንድና አንድ እሱን ለማየት ነበር የመጣሁት። እንግዲህ ከስንት ዓመት በኋላ እንግዲህ እየመጣሁ ማየት ነው። እንግዲህ እግዚአብሔር ካልፈቀደ ምንም ማድረግ አይቻልም። ያው እንግዲህ እስኪ እንደ አንድ አማራጭ እነግራታለሁ ማለት ልሄድ ነው እላታለሁ። ማለት ትወደኛለች አትወደኝ የሚለውን ነገር እንግዲህ ፊቷ ላይ መነበብ ይችላል። ፊቷ ላይ መታየት ይችላል። የምትወደኝም ከሆነ የማትወደኝም ከሆነ ፊቷ ላይ መታየት ይችላልና ቤተሰቦች ትንሽ አስቸጋሪ ነው ፍቅር አስቸጋሪ ነው፣ በጣም አስቸጋሪ ነውና እስኪ እየመጣች ነው እናወራታለን አብረን። ያው እናንተም እንግዲህ
ያው እኔ ማለት ትንሽ ስለደበረኝ ነው ይሄን ነገር እንትን ያልኩት፣ ሌላ ምንም አይደለም። ትንሽ ስለደበረኝ ነው እንጂ በሌላ መንገድ እንኳን እንደዚህ ላዋራ ምናምን ፈልጌ አይደለም። ትንሽ ስለደበረኝ ነው፣ ሌላ ምንም አይደለም። በቃ ያው በቃ እውነቱን ማወቅ ካለባትም ታውቃለች። በቃ ምንም አይነት ነገር ያው ኩሷና ነው አሁን ማለት በኖርማል ላይፋችን ሰላማዊ ሰው ነን። በኖርማል ላይፋችን ሰላማዊ ሰው ነን። ምንም አይነት እንትን የለብንም። ግን ምንድነው ፍቅር የሚባል ነገር አለ። አብሮ መኖር ካልተቻለ መታረቁም ያው ለልጃችን መታረቃችንም ለልጃችን ኖርማል እርቅ ማለት ነው። የፍቅር ሳይሆን ኖርማል እርቅ መታረቃችንም ተመስገን ነው የሚባለው። ያው ብዙም አላማረርበትም። ይሄን የመሰለ ልጅም ስለሰጠችኝ እና የዲኤንኤ ጊዜያቶችም እየደረሱ ስለሆነ አሁን ምርመራውን የምናካሄድበት ግን ምንድነው አሁን እኔ እዚህ እንትን የምልበት መንገድ የለም። ብሄድ የተሻለ ነው፣ ምርመራውን ምን ማድረግ ብሄድ የተሻለ ነው የሚል ነገር ነው። እንደዚህ አይነት ነገር አስቤያለሁ። እስኪ እሷም ደውዬላታለሁ፣ መጣለች። የማን ነው እየመጣች ነው? አብረን የምናወራት ይሆናል ቤተሰቦች። እሺ ከካሜራ ወጣሽ እኮ። ሰላም ነው አለው። እንዴት ነሽ? አለሁልሽ። ሁሉ ሰላም? ሁሉ ተማም? ደህና ነኝ። ለኔ ምስጋና እንዴት ነሽ? የሆነ ነገር ላዋራሽ ፈልጌ እኮ። ምን የሆነ ነገር ላዋራሽ። ፈቃደኛ ነሽ? ያው ካሜራ ላይ ነሽ። ካሜራ ነው ሁሉ ሰላም በያች። አይ ሰላም። ምንድነው መሰለሽ ያው ዝም ትንሽ ዛሬ ሙንቅ እንትን ያለ የሆነ አለ የሚደብር ስሜት ውስጤ ላይ የተሰማኝ ነውና የሚደብር ስሜት የተሰማኝ ነው ውስጤ ላይ ማለት ይሄ ነው ብዬ እንትን የማለው ነገር ልሄድ እያሰብኩ ነው ወደ ኢትዮጵያ። ማለት ምንድነው ማለት? እየቀለድክ ነው እንዴ? አይ እውነቴን ነው፣ ወደ ኢትዮጵያ ልሄድ ነው። ለምን ስልህ ምን ያስደበርኩ ነገር አለ? ያልተመቸ ነገር አለ? አይ እንደዛ ሳይሆን በቃ መሄድ አሰብኩኝ። ምን አለ ብዬ እዚህ ቆያለሁ ማለት ልጁም አንቺ ያለሽ በቃ ማለት እንዴት አሁን ደርሰህ እንዴት ትለኛለህ? አሁን ደርሰህ እንዴት ትለኛለህ ማለት አልገባኝም። ምን ማለት ነበረብኝ ማለት ይሄ ነበረብኝ ነገር አይደለም። አይ ስለ የመጣህበት ምክንያት አይደል እንዴ ልጁ ጋር ለመሆን ምናምን ያው እዚህ ሀገር ያለው ነገር ታውቂያለሽ። እንዴት ልጁ ጋር መሆን እችላለሁኝ? አንዴ ልጄን ለማየት አንቺን ለማየት ጥያቄዎችን ያልጠየቁ ጥያቄዎችን ለማስመለስ ነው እንጂ እዚህ ሀገር እኮ ዝም ብሎ እስራኤል ሀገር እኮ እንደማንኛውም ሀገር አይደለም ታውቂያለሽ። ዝም ብሎ የሚኖርበት ሀገር አይደለም፣ መኖር እንደማልችል ታውቂያለሽ እኮ። ግን ማስረዘም ትችላለህ እኮ አንተ መቆየት ከፈለክ እኮ ማስረዘም ምናምን እኮ ልችል እችላለሁ። ግን እስከመቼ ነው ማለት አሁን ያለሁበት ሁኔታ እያወቅሽ እስከመቼ ነው እያስረዘምኩ የምኖረው ምናምን የሚለው ነገር ነውና ባዶነት ምናምን ብቸኝነት የሚሰማኝ ስሜት አለ። በቃ ታውቂያለሽ ማለት አንቺም ነገሮችን አይተሽ ለመረዳት የምትሞክሪው ምንም አይነት ነገር የለም ፊቴ ላይ ምናምን ማለት በቃ አንዳንድ ሰው እኮ የሆነ የሚተሳሰበው ነገር አለ ዝም ብሎ ስለህ አልገባኝም። መቆየት ትችላለህ እኮ በዛ ላይ ዴኒ ማድረግ አለብን አይደል? ልጁ እኮ እስከ ዴኒው እኮ ቆይ ይችላል። ካደረግን በኋላ እኮ ውጤት ራሱ ያስጠቃለ ውጤት እስከምንቀበል ምናምን ቆይ መቆየት አለብን እኮ። እሱማ ልክ ነሽ እኮ እስከዛ ድረስ እኮ ባለው ነገር እኮ ቆያለሁ። ግን ከዛ በኋላስ ከዴኒ በኋላስ ምን ማድረግ አልችልም እኮ። ቆይ ምንድነው ያልተመቸ ነገር? አንተ እኮ ያልተመቸ ነገር እስካሁን ምንም አላልክም። ልጁ ጋርም ደስ አይክ በጣም ደስተኛ ነህ አይደል? አይደለም ደስተኛ ነው መስለው እኮ እናንተ ጋር ሆኜ ማለት እናንተ ጋር ባለሁበት ሁኔታ ነው። እናንተ ጋር እኮ ስለሆንኩ ደስተኛ ሆናለሁ። እናንተ ጋር ስገኝ ደስተኛ ወደ ቤቴ ብቻዬን ስሄድ ምን አይነት ስሜት እንደሚሰማኝ ታውቂያለሽ? እዚህ ሀገር ላይ እኮ ብቻዬን አሁን ስሆን ከእናንተ ውጭ ሌላ ማን ነው የማውቀው? ምንም ማንኛውም አይነት ቤተሰብ ምንም እኮ የለኝም ታውቂያለሽ። የማውቀው እናንተን ነው። በቃ አንቺን ብዬ ነው የመጣሁት። ከዛ ውጭ ምንም ላደርገው የማልችለው ነገር የለም። ምንም አንቺን ብዬ ነው የመጣሁት። ምንም ሆነ ምንም አንቺን ብዬ ነው የመጣሁት። በቃ ሌላ አላማም ፕላንም የለኝም። አንቺን ብዬ እስከመጣሁ ድረስ ደግሞ ማለት በቃ እውነታውን አወቅኩኝ። ያው የቀረን አንድ ዲኤንኤ ነው። እሱንም ደግሞ እናደርጋለን። አሁን ቀጠሯችን ቅርብ ሰዓት ነው፣ ቅርብ ጊዜ ነው። ምንድነው ዋናው ትልቁ ነገር ነው? ምንድነው ያልጠበቅኩት ነገር ነው እያልከኝ ያለው ታውቃለህ? ማለት አልጠበቅኩም እንደዚህ ነው ትላለህ ጊዜ እኮ አልገባኝም። ልመለስ ነው ምናምን ምን አገናኘው አሁን? ታዲያ እኮ ደስተኛ የሆንክ መስሎኝ ነበር ከልጁ ጋር። በዛ ላይ ልጁን አላሳይም አላልኩም አይደል? ማግኘት በምትፈልግበት በጠየከኝ ጊዜ ሁሉ እያሳየሁህ ነው። ልጁ ጋር ብዙ ጊዜ እያሳለፍክ ነው አይደል?
ምን እዚህ ጋር እያወጣን ስለማናሳያቸው ነው ልጅ ጋር ተሰልፈውን ነገር። አይ አንዳንዴ እኮ እኔም ደግሞ እየመጣሁ እያወራሁ ነው አይደል ስትፈልግ እንደዚህ ስልህ አላውቅም ወይ ቤተሰብ ናፍቆ ምናምን ነው ምንድነው ግራ የተጋባ የሆነ ህይወት እየሆነብኝ ነው ታውቂያለሽ። አሁን መሀላችን ለልጅ ተፈጠረ። አንቺ እስራኤላዊ ነሽ፣ እኔ ኢትዮጵያዊ ነኝ። አስቢው በምን አይነት መንገድ ምንም አይነት መስመር ይሄ ልጅ እኮ ማለት አሁን እየኖረ ያለው እዚህ ነው። እኔ አሁን ወደ ኢትዮጵያ ሄዳለሁ፣ ኢትዮጵያ ነው የምኖረው ማለት ልዩነት ኑሯችን እንዴት ነው? ከዛ እዚህ መመጣበት እኮ ትኬት ራሱ በጣም ብዙ ነው። እዚህ ጋር የማወጣው ወጪ ብዙ ነው። በቃ መመላለስ የሚባለው ነገር እንዴት ነው? እሄዳለሁ እመጣለሁ፣ እሄዳለሁ እመጣለሁ። እስከ መቼ ነው እንደዛ የሚሆነው? ማለት ምን አይነት ነገር ነው? በቃ ብዙ ነገሮች አሉና የምትኖሪበት አኗኗር ሁኔታሽ ምንድነው ነው ሀሳብ በጣም ብዙ ግራ የሚያጋቡኝ ነገሮች አሉ። እዚህ ቦታ ላይም ሆነሽ ትርጉም የሌለው ህይወት የምትኖሪ አይነት ከሆነ ትርጉም የሌለው ነገሮችን የምታደርጊ ከሆነ እዚህ ሆነሽ ምንድነው ነው ሀሳብ። አንዳንዴ እኮ ሀሳቤን ማቅረቤ የተሰሙኝ ነገሮች በውስጥ እያፈንኩኝ ዝም ብዬ እያያዝኩኝ የምቆይበት ጊዜ አይደለም። አሁን ላይ ማለት ማውጣት መቻል አለብኝ። ውስጤ ላይ ያሉትን ነገሮች እያወጣሁ መናገር መቻል አለብኝ። ውስጤ ላይ እያስቀመጥኩት ሲሄድ እየተጎዳው ነው እየሄድኩ ያለሁት። ገባሽ? ማለት አንድ ሰው ደግሞ እንዲሁ አይቶሽ መረዳት ካልቻለ ካልተረዳሽ ምን ማድረግ ትችላለሽ? ምንም ነገር ማድረጋችኝ መረዳት መቻል ነበረብሽ ነገሮችን። እኔ በቃ ማለት ተኝቼ ነገሮችን በቃ ብዙ ጊዜ ያስባቸዋለሁና ምንድነው እቺ ልጅ ምናምን ሀሳቧ ምንድነው? እኔ ጋር ያላት ነገር ምንድነው? በቃ የምታስባቸው ነገሮች ምንድናቸው? ምናምን አይነት ነገር በቃ ማለት እኔ በጣም እንደማፈቅርሽ ታውቂያለሽ። በቃ ላንቺ ያለኝን ቦታና ላንቺ ያለኝን ሬስፔክት ክብር ታውቂያለሽ። ግን ምንድነው እስከዚህ ደረጃ ድረስ እኔ ብዙ መስዋዕትነቶችን እየከፈልኩኝ እንደዚህ ሊሆን የምችለው ምንድነው እያልኩ ነውና ልጅ ስለሰጠሽኝ ዛሬም ነገም ሁሌም አመሰግንሻለሁ። በቃ ማለት ደስታዬ ነው። በቃ የኔን ዘር መተካት ማለት ለኔ ትልቅ ነገር ነው። ትልቅ በቃ ማለት ውስጤን የሚያስደስተኝ ነገር ነው ያደረግሽልኝ። በቃ በዚህ ነገር ደስተኛ ነኝ። ዛሬም ነገም ደስተኛ ነኝ በዚህ ጉዳይ። ግን ምንድነው አሁን ደግሞ ወደ ራሴ ህይወት መለስ ብዬ ቆም ብዬ ሳስብ የብቸኝነት ህይወት ነው እየኖርኩ ያለሁት። ይሄ ነው ብዬ ማለት አንቺም ውስጥሽ ላይ ምንም አይነት ፊሊንግ ምንም አይነት ስሜት እንደሌለሽ ነው የሚያሳየኝ ነገሮች እና እዚህ ጋር የመሆን መጠን እኔ ምንም አይነት እንትን ቦታ እየሰጠኝ አይደለም። ገባሽ? ቦታ ምንም አይነት ቦታ እየሰጠኝ አይደለም እና ወደ ኢትዮጵያ ወደ ሀገር የሚሄድ ሳይሻል አይቀርም። እንደዛ ነው ሀሳቤ። እንዴት እንደዚህ አይነት ሀሳብ እንዳመጣ አልገባኝም እውነት ስልህ። አሁን ለወደፊት ምን አሳሰበህ? የወደፊት እንትን እያሳሰበኝ ነው መመላለሱ ምናምን ምናምን። የወደፊቱን እኮ እግዚአብሔር ነው የሚያውቀው አይደለ? አሁን ላይ ሆነ ስለ ወደፊት ነው የምታስበው እኮ። ወደፊትም እኮ ባስብም እኮ በቃ ግዴታዬ ነው። ደግሞ በዛ ላይ የሚያስደብርኩ ነገር የለም አይደለ? ስልህ በምትፈልገው ጊዜ ልጁን እያገኘኸው ነው። እኔ ደስተኛ ሆንኩ ነበር የመሰለኝ እስካሁን። አሁን እንደዚህ ትላለህ። እስካሁን ባሳለፍናቸው ከልጁ ጋር ባለው ጊዜ እኮ ደስተኛ ነህ። በዛ ላይ ያስደበርኩ ነገር የለም፣ ያስከፋሁ ነገር የለም። እንደዚህ ሊሰማህ ለምን እንደቻለ አላውቅም። ትንሽ ይደብራል። በቃ ማለት ይደብራል። እና እኮ መሄድህ እኮ መፍትሄ አይደለም ታውቃለህ። አሁን እንደዚህ ለፍተህ መጥተህ ከባድ ነው የነበር አይደለም? መጀመሪያ ስትመጣም የነበረው ነገር አመጣጥህም ከባድ ነበር። እንደዚህ መጥተህ ለፍተህ ምናምን አሁን ልመለስ ምናምን ትለኛለህ ባንዴ። ማስረዘም እኮ ትችላለህ አይደል? በቃ ምንድነው ችግሩ? ለምን ነው እንደዛ ማደርገው? ማስረዘምበት የምቆይበት መንገድ ምንድነው? እሺ ልጅ አለ አይደል? እንዴ ምን ማለት ነው ማስረዘምበት? አይደል እንዴ? አልገባኝም። እሺ ልጄን እስከመቼ ነው እያስረዘምኩ የምኖረው እዚህ ሀገር እኮ ነው እያልኩሽ ያለሁት። ለምን ደሞ አታረጅ? ምን ልረዳህ? እኔ ከዚህ በላይ እኮ ተረድቼሽ ነው አይደል? እስካሁን የምትፈልገው ነገር ሁሉ እያደረኩ ነው። ከዚህ በላይ እንዴት ልረዳህ? እንዴ አንተ ባንዴ ብድግ ብለህ ለምን ከዚህ በላይ አልተናገርክም? አይ ከዚህ በላይ ለምንድን ነው? አይ እንደዚህ ቀናቶች ከሱ ጋር እንደዚህ እኮ በቃ እኔ ራሱ ከልጁ ጋር እንደዚህ ይሄን ያክል እንድትቀራረብ አላደርግም። ለምን እንደዚህ አሁን እየለመደህ ነው ልጁ አይደል? ለምን እንትን ይላል? የሱ ስሜት እንዲጎዳም አልፈልግም። ምን የሱ ስሜት? ገና ህፃን አይደል? እሱ ምን ያውቃል? ለምን ይገባዋል እኮ። ለምንድን ነው የማያውቀው? ጉዳው እኮ እኔ ነኝ። አንተ እንዴት ነው የሚያስችል? እስኪ ጠይቅ። እሺ ምን ማድረግ አለብኝ? እዚህ እስከመቼ ምን ማድረግ አለብኝ? ትልቅ ምክንያት እኮ አለ አይደል? ልጁ ምክንያት አለ። እሺ ልጅ ያለ እኮና ልጅ እኮ ትልቅ ምክንያት ነው አይደል? አንተ እዚህ ጋር የመኖርህ ሌላ ይጉዳል ነገር ከልጅ ጎን መሆን ብትፈልግ እኮ እንደዚህ አትለኝም። አሁን ልመለስ ነው ምናምን ልትላት ትችላለህ። እሺ እዚህ ሀገር እኮ ማንኛውም እኮ አፍሪካ ሀገራቶች እኮ አይደሉም እንዴ ነው መኖር የምችለው እኮ መኖር አልችልም። እንዴ ነው እስከመቼ ነው እያስረዘምኩ የምቆየው? እስከመቼ ነገሮችን እኮ አሁን ዛሬ አስረዝማለሁ፣ ነገ አስረዝማለሁ፣ ሄዳለሁ፣ ነገ ትኬት እንደዚህ ያደረኩ እንዴ ነው ልኖር የምችለው እኮ? አሁን ላይ በቃ ወደፊት ማሰብ የለብህም። አሁን ላይ ሆነ
ማለት ለወደፊት ማሰብ እኔ ማለት ከአቅሜ በላይ የሆነ ቤቴ ላይ እስኪ አስቢ ምንም አይነት ነገር ባለማድረግ እስኪ አስቢ ጭንቅላት እኮ ትንሽ ማሰብ ማገናዘብ እኮ መቻል አለብሽ ማለት እኔ እኮ አስቤ አገናዝቤ ነው ለስካውን እንዴት ሳደርግ የነበረው ነገር አይተሃል እስካሁን ድረስ እንዴ ልጁን ጉዳይ በምን ጉዳይ ተቃለ ብቻ እኔ ትንሽ አሁን ላይ እኮ ነው በቃ እውነት ቃላቱ ግን የጠፋኝ ማውራ እመለሳለሁ ስትል እኔ ባንዴ ነው ያስደነገጥከኝ አልጠበቅኩም እንደዚህ እመለሳለሁ ለምን ደስተኛ ነህ በርክ እስካሁን ሳይፍ እንደዚህ ነው እየቀለደኝ ነው እየቀለድክ ነው ኧረ እኔ ምንም አይነት ቀልድ አይደለም ማለት ቤተሰብ ምንም ማወቅ ስላለበት ነው ሞቀኝ እኮ እንደዚህ ስትል እየቀለድክ መሆን አለበት ሞቀኝ ማለት ደስ አለሽ እንዴ ምንድነው ሞቀኝ ያልሽ እኮ ደግሞ አንቺ ለምን ደስ የሚለኝ ደስ አይለኝም ሲጀመር አይ በቃ ነው የሚሄደው ሳይኖርብኝ አይቀርም ሁሉም ነገር ትንሽ ደብሮኛል በቃ እንደዛ አይነት ነገር ሌላ ምክንያት ካለ ንገረኝ ምንም አይነት ምክንያት ምክንያቱን ያውቅሽ ለምን እንደምትከራከረኝ አንቺ ደግሞ ምን ሆነሽ እኮ ምክንያት ሊሆን አይችልም እዚህ ጋር እኮ ትልቅ ምክንያት አለ ልጅ አለ አይደለ ምክንያት ምንድነው ምን ሆነሽ ነው እንዴ ሴት ልጅ መረዳት ያቅሻል ነገሮች እንደዚህ ምናምን ነገር ባንዴ የሚወሰን ነገር ነው እንዴ አይ በቃ ቢያንስ እኮ ይሄን ነገር ራሱ ለብቻዬም ማውራት ትችል ነበር ለብቻዬም ቢይን ማውራሽ ለብቻዬ ምን ሚዲያ ላይ ያውቁታል ሁሉም ለብቻዬ ድንገተኛ ነው ድንገተኛ ሆነብኝ ምን ልበልሽ ምን ልበልሽ ድንገተኛ እኮ ነው በቃ ድንገተኛ ነው የሆነብኝ እኔ ታውቃለህ ድንገተኛ የሚባል ነገር የለም እኔ ማለት አንዳንዴ እኮ ሁሌም እኮ ትቆሚያለሽ አይደለ ቆመሽ ነገሮችን ብዙ ነገር ታዳምጫለሽ ካዳመጥሽ በኋላ እኮ ነገሮችን ለመናገር እንኳን እንትን የምትይው መናገር መቻል ያለብኝ ነገር እኮ እየተናገረ የተሰማኝ ስሜት ነው እየነገርኩሽ ያለሁት አይደለ በቃ ማለት እዚህ የመቆየን ምክንያት ልጅ የሆነ አንቺ ጋር የነበረኝ ጥያቄ መለስሽልኝ አወቅኩኝ ጥያቄዎች ይመለስ የልጄ ዲኤንኤ አደርጋለሁ እሄዳለሁ ምንድነው ከዛ በኋላ እንትን የሚለው አንቺ ጋር የመቆየት ምክንያት መኖር መቻል አለበት በቃ ልጅ የምትይው ነገር ይሄ ሀገሬ አይደለም ልጅ የምትይው ነገር ይሄ ሀገሬ አይደለም ሀገሬ ስላሉ ልጄ ነው ልጄ ምናልባት የዚህ ሀገር ተወላጅ ስለሆነ ዜጋ ሊሆን ይችላል እዚህ ጋር አይደለም ግዴታ ሀገር መኖር አለበት ማንኛውም ሰው እኮ ከሀገሩ አይኖርም ማንኛውም ሰው እኮ ከሀገሩ ነገሮች እንደዚህ እንደሚኖሩት አይደለም በቃ ማንኛውም ነገር ለመኖር እንትን የሚባል ነገር አይደለም ገባሽ ውስብስብ እያደረክብኝ ነው ሁሉ ነገር ማለት አይደለም ውስብስብ ምናምን እኮ አይደለም ይኸውልሽ ምንድነው እንደዚህ በድንገት አሁን እንደዚህ እየጠራኸኝ እኮ ለዚህ ምክንያት አልመሰለኝም ፈልግሻለሁ ላወራሽ ፈልጋለሁ እኔ እንዴት ስትል ማለት ነው እኔ በጣም ነገሮች እየጨነቁኝ ነው ማለት በቃ ከዚህ በላይ ምንም ልልሽ አልችልም በቃ እኔ ማለት ያሰብኩት ነገር ለዛ ነው ለሚሄድ እያሰብኩ ነው በቃ ምንም እንትን ማለት አልችልም ቆይ እንዴ ምን ነው አይ ልሄድ ነው እውነቴን ነው በቃ እንደዚህ መሆን የለብህም እሺ ለምን ደስ ትሆናለህ ቆይ እንዴ አይደለም መሄድ አለብኝ አይደለም ቆይ እኔ ያስከፋው ነገር አለ በዚህ ቀናት ውስጥ ነው በቃ እኔ ብቻዬን ስሜት እየተሰማኝ ምን ልብጭ እኛን ያገኘህን ልጁን ያገኘህ አይደል እንዴ ምን ብቻዬን ስሜት የሚሰማህ አልገባኝም ማለት በጣም ነው ያስገረመኝ እንደዚህ ይለኛል ብዬ አልጠበቅኩም ፈልግሻለሁ ምናምን ሲል ለሌላ ነገር ነበር የመሰለኝ ግን አሁን እንደዚህ ባንዴ ጠርቶ በአጋጣሚ ልመለስ ነው እኔ አላቅም ምን እንደምለው አላቅም እሱን ለማስቀረት ግን እኔ ቢቀር ደስ ይለኛል እዚህ በቃ ልጁ ጋር ቢሆን ልጁ ጋር ትንሽ በቃ እስካሁን ያሳልፈው ጊዜ አስደስቶኛል ከልጁ ጋር ያለው ነገር ማለት ነው እኔ እንጃ አላቅም ይደብረኛል በጣም ይደብረኝ ይመስለኝ እሱ እንትን ካልሆነ አሁን ራሱ በቃ ፊት ይሁሉን ትክክል አይደለም በቃ እኔ በጣም የተለያየ ስሜት እየተሰማኝ ነው አሁን ላይ ማለት ነው ባንዴ እንደዚህ ጠርቶ ሌላ ነገር ነበር የመሰለኝና አላቅም እየቀለደም ነበር የመሰለኝ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው